ሰላም እንዴት ናችሁ ቤተሰቦች? በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው አሪፍና ጠቃሚ መረጃ ይዤላችሁ ቀርብ ያለው ያው ሁል ጊዜ ለእናንተ የሚጠቅሙ መረጃዎችን በማቅረብ እታወቃለሁ። እንደዚሁም ደግሞ እናንተ ቪዲዮ እንዲሰሩ አሁን ዘመኑ ኤአይን ተጠቅማችሁ እንዴት የዩቲዩብ ቪዲዮ ሶሻል ሚዲያ ላይ እንዴት አድርጋችሁ ቪዲዮ እንደምትሰሩ እየሰራሁ እገኛለሁ። ዛሬም ለዚህ የሚጠቅማችሁ አንድ መረጃ ልሰጣችሁ ነው። ወደ ጉግል ክሮም ትሄዱና ቪዲዮ ሰመራይዘር ብላችሁ ሰርች ታደርጋላችሁ ማለት ነው። ይሄው እንደምትመለከቱት ቪዲዮ ሰመራይዘር RIZER ቪዲዮ ሰመራይዘር ብላችሁ ትጽፋላችሁ ጓደኞቼ። ከዛ ይህችን ትጫኗታላችሁ ማለት ነው። ብዙ አይነት የቪዲዮ ሰመራይዘር አፕሊኬሽንም አለ። ነገር ግን ይህ አፕሊኬሽኑ አሁን እንትን አይሰራላችሁ ማለት ነው። ይህን አፕሊኬሽን ባለፈው አሳይቼ ነበር። አማርኛ ሰመራይዝ አያደርግላችሁ ማለት ነው። ዋናው ሀሳቡ ምን እንደሆነ እነግራችኋለሁ። ከዛ ይህን ዩቲዩብ ቪዲዮ ሰመራይዘር ዊዝ ኤአይ ኦንላይን ፍሪ የሚላል አይደል? ይህኛውን ትጫኑታላችሁ ማለት ነው። ከዛ ከተጫናችሁ በኋላ ወደ ታች ስትመጡ አካውንት ከጠየቃችሁ አስገቡ ማለት ነው። ከዛ ኢንተር ዘ ዩቲዩብ ቪዲዮ ሊንክ ይላል ማለት ነው። አሁን ወደ ዩቲዩብ ትሄዱና የተመቻችሁን ቪዲዮ የውጮችም ሊሆን ይችላል፣ በአማርኛም ሊሆን ይችላል። የተመቻችሁን ቪዲዮ ታውና ያንን ቪዲዮ ቀጥታ ወደ ጽሁፍ ነው የሚቀይርላችሁ ማለት ነው። ይሄ በጣም ትልቅ ነገር ነው ጓደኞቼ። ለምሳሌ ይሄ የአማርኛ ቪዲዮ አለ አይደል? ስለ ጉግል ቪዲዮ እየሰራው ሰለሞን። ስለዚህ ይህን ሸር የሚለውን እንነካና ከዛ ኮፒ እንለዋለን ማለት ነው። ወይም ሸር የሚለው ወይም ቪዲዮውን እንከፍተዋለን። ቪዲዮውን ከከፈትነው በኋላ እንደምትመለከቱት ይቺ የሸር ምልክት አለች ማለት ነው። የኔን ቪዲዮ መሞከር ትችላላችሁ እናንተ። ከዛ ኮፒ ሊንክ የሚላለ ይሄን ትነኩና ሊንኩን ወስዳችሁ ትሰጡታላችሁ ማለት ነው። አማርኛ ስለሆነ ያወራው በመጀመሪያ በአማርኛ እንሞክረዋል ማለት ነው። ከዛ ጀነሬት ሰመሪ የሚላለ እሱን እንነካዋለን ማለት ነው። ከዛ ሙሉ ሰለሞን ያወራውን በሙሉ ወደ አማርኛ ቀይሮ እንደምትመለከቱት ጥርምጥና አድርጎ አቀረበልን። እያንዳንዱ ከ1 እስከ 27 ደቂቃ ያወራውን ይሄን አመጣልኝ። ከዚህ ከ2 ደቂቃ እስከ 15 ሰከንድ ያለውን ደግሞ ይሄን ከፋፍሎ አመጣልኝ ማለት ነው። ብትፈልጉ እየቆራረጣችሁ ይሄን ኮፒ እያላችሁ በቴሌግራም በፌስቡክ እንደዚህ ለማስተማሪያ መልቀቅ ትችላላችሁ። እናንተ የተወሰነ ማስተካከያ አድርጋችሁ ማለት ነው። ከፈለጋችሁ ደግሞ ሙሉውን ኮፒ አድርጋችሁ መልቀቅ ትችላላችሁ። ይሄ እንደምትመለከቱት ሁሉን ሰለሞን ያወራው እንዳለ 10 ደቂቃ እየከፋፈለ አምጥቶታ ማለት ነው። ስለዚህ ሙሉ ያወራውን በቪዲዮ መስማት ካልቻላችሁ ይሄ ደግሞ የሚጠቅማችሁ ምንድነው? ብዙ ኢንተርኔት አክሰስ ስለሌላችሁ ዋይፋይ ለማትጠቀሙ ሙሉ ቪዲዮውን ማየት ለማትፈልጉ በጽሁፍ በትንሽ ሜጋባይት ማንበብ ትችላላችሁ፣ ዳውንሎድ አድርጋችሁ ማለት ነው። ምን ትንሽ ሜጋባይት ዳውንሎድ አድርጋችሁ ኦፍላይን መከታተል ትችላላችሁ ጽሁፉን። አያችሁት? ምንም እንትን ያለው ነገር የለም ማለት ነው። ስለዚህ ሙሉን ኮፒ ማድረግ ከፈለጋችሁ ይችኛዋን ነው የምትጫኑት። ይችኛዋን ኮፒ ስታደርጓት ሙሉን ኮፒ ይሆናል። ዳውንሎድ የምትለዋን ስጫኗት በተለያየ መንገድ ዳውንሎድ ይሆናል ማለት ነው። እዚህ ጋር ደግሞ እንደምትመለከቱት የጉግል ትራንስሌት አለ ማለት ነው። ስለዚህ ወደ ፈለጋችሁት ቋንቋ እዚሁ መቀየር ትችላላችሁ ማለት ነው። አሁን ዋናው ሀሳብ አማርኛውን እንተውና እኔ ብዙ ጊዜ ብዙ ሰዎችም የሚጠቀሙት ምን መሰላችሁ ጓደኞቼ? እዚህ ጋር ለምሳሌ ሌላ እናንተ በምትሰሩት ዘርፍ ትገባላችሁ ማለት ነው። እዚህ ጋር እንደምታዩት ኒውስ አለ፣ ስማርትፎን አለ፣ ሚዚክ አለ፣ ጌሚንግ አለ፣ ብዙ አለ። ለምሳሌ በዜና ላሳያችሁ ማለት ነው። እዚህ ጋር አንድ ዜና እንከፍታለን። እንደምትመለከቱት አሁን በውጮች የተሰራ እናንተ የወደዳችሁት ቪዲዮ አለ አይደል? ያንን ደግሞ ወደ እናንተ ሀሳብ ቀይራችሁ ቪዲዮን እንዲሰሩ ነው ዋናው ዓላማ ማለት ነው። ስለዚህ አሁን በውጭ የተሰራ ቪዲዮ አለ። የዛን ሀሳብ እናንተ ካላወቃችሁት ያንን ሀሳብ ሰመራይዝ ያደርግላችሁና ወደ አማርኛ ቀይራችሁ ሀሳቡን ወደ ራሳችሁ ቀይራችሁ ማቅረብ ነው ማለት ነው። ስለዚህ ኮፒ ሊንክ ትሉትና በተመሳሳይ ሁኔታ ወደዚህ ትመጡና ይሄኛውን ለምሳሌ ድጋሜ እንሰጠዋለን ማለት ነው። ከዛ ፔስት እንለዋለን። ከዛ ጀነሬት ከታች ስትመጡ የዚህን ጽሁፍ አሁን ጀነሬት አድርጎታል ሙሉ እንደምትመለከቱት እያንዳንዱ ሰውየው ሲናገር የነበረውን በዜና ውስጥ የተካተተውን ጽሁፉን ሰመራይዝ አድርጎልና ምንድነው የምናደርገው አሁን? ከዛ ይችን ኮፒ እንላታለን ማለት ነው። ከዛ ሁለተኛውን ኮፒ ዊዛውት የሚለውን እንነካዋለን። ሙሉን ኮፒ አደርግ ነው። እዚህ ጋር ማወቅ ያለባችሁ ነገር ጓደኞቼ አንድ ነገር ተጠንቀቁ። እዚህ ጋር
ፍቃድ ሲጠይቃችሁ ማንኛውም ዌብሳይት አለው ወይም ፍቃድ ያትስጡት ማለት ነው። ማስታወቂያ አስቸገረኝ ስልኬ ላይ እየመጣ እያላችሁ የምትቸገሩት እንዲህ አይነት ፍቃድ እየሰጣችሁ ነው። ወይም ብሎክ ወይም ትታችሁት መውጣት ይኖርባቸዋል ማለት ነው። አሁን ይህን ኮፒ ያደረግነውን አንደኛው ወደ ቻት ጂፒቲ መሄድ እንችላለን ወይም ኤአይ ስቱዲዮ መሄድ እንችላለን ማለት ነው። ግን ፐርፌክት የሆነው ኤአይ ስቱዲዮ ስለሆነ አማርኛ እንዳልኳችሁ ባለፈው ነግሬያችኋለሁ። ቻት ጂፒቲ ከምትጠቀሙ ይሄኛውን ብትጠቀሙ አሪፍ ነው። ኤአይ ስቱዲዮ ጀመናይ 2.0 ፍላሽ የሚለው ሞዴል መርጣችሁ እዚህ ጋር ትመጡና በጣም እንድትጠቀሙት የማበረታታው። ስለዚህ አሁን ይህን ቅድም ኮፒ ያደረግነው ፔስት እንለዋለን ማለት ነው። ከዛ ፔስት ካልነው በኋላ ይህንን በአማርኛ ከታች በአማርኛ እንጽፋለን። ይህን እኔ ዋናው ጀማሪዎችም በደንብ እንዲገባችሁ በማሰብ ነው። ይህን ወደ አማርኛ ወደ አማራ ስክሪፕት ቀይርልኝ ማለት ትችላላችሁ። ከዛ የዚህን ሐሳብ አሁን ዜና ነው ብዙም እንትን ላይል ይችላል። ግን በእናንተ በምትሰሩበት ዘርፍ ለምሳሌ ምግብ አሰራር የምትጠቀሙ ከሆነ እንደኔ አፖችን ምናምን የምታስተዋውቁ ከሆነ ቴክኖሎጂ ነክ መረጃዎችን ብቻ በእናንተ ሙያ ዘርፍ ያለን ቪዲዮ ነው እናንተ እዚህ ጋር መታችሁ ወደ እናንተ ቀይራችሁ እንዲሰራላችሁ የምታደርጉት ማለት ነው። ከዛ እንደምትመለከቱት ጀመናይ እንደዚህ አድርጎ ወደ አማርኛ ስክሪፕት በነገራችን ሙሉ በሙሉ አይደለም የሚተረጉመው ደስ የሚለው ነገር ማለት ነው። ዝም ብሎ ቀጥታ ሳይሆን ዳይሬክት የሚተረጉመው አሪፍ አድርጎ ነው ማለት ነው። ስለዚህ ይህን ወደ ፈለጋችሁት መንገድ ቀይራችሁ መጠቀም ትችላላችሁ ማለት ነው። አሁን ይሄ ዜና ስለሆነ ነው ትንሽ ያረዘመው። እናንተ አጠር አድርገህ አቅርብልኝ ማለት ትችላላችሁ። እንደምትመለከቱት ይህን ይመስላል ጽሁፉ። ያን ያህል በጣም ረዝም ስለሆነ ነው ቪዲዮ። ግን እናንተ ይኸውልህ የንግግሩ ግልባጭ ወደ አማርኛ ቋንቋ ብሎ በጣም አመሰግናለሁ ምናምን ነው የሚለውና ትንሽ ውይይት ስለሆነ ያን ያህል ጠቃሚ ላይሆን ይችላል። ግን እናንተ ለፈለጋችሁት ዓላማ መጠቀም ትችላላችሁ ነው ዋናው ሐሳቤ ማለት ነው። ስለዚህ እንደዚህ አድርጋችሁ የዩቲዩብ ቪዲዮዎችን መስራት ትችላላችሁ። ለሶሻል ሚዲያ ፖስት መጠቀም ትችላላችሁ። ሰመራይዝ አድርጋችሁ እንደዚህ የሚጠቅሙትን ነው እንጂ እንዲሁ ማንኛውንም ዝም ብላችሁ ኮፒ ማድረግ የለባችሁ ማለት ነው። ስለዚህ ጀመናይ 2.0 የሚለውን ይህንን አማርኛ ለመጠቀም ስታስቡ ይህንን ተጠቀሙ ማለት ነው። ስለዚህ ቻት ጂፒቲም አለላችሁ። ቻት ጂፒቲ ትንሽ አማርኛ ላይ እኔ ፐርፌክት አይደለምና እኔ የተጠቀመበት በጣም ውጤት የሚያመጣውን ነገር ነው ለእናንተ ማሳውቀው ማለት ነው። ይህንን ይመስላል። ጥያቄ ካላችሁ በኮሜንት አቅርቡልኝ። በቀጣይ ደግሞ አዲስ ነገር ይዤላችሁ እመጣለሁ። እንደጠቀማችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እስከማገኛችሁ ሰላማችሁ ይብዛ። ቻናሉን ሰብስክራይብ፣ ላይክ አድርጉ። ለሰውም ሼር አድርጉት። አመሰግናለሁ።